የሰው እናት ላይ አልቀልድም። በኢየሱስ ስም ምንድን ነው የምትይው? የሰው እናት ላይ አልቀልድም አልኩሽ። የማን እናት ነው የሞተችው ታዲያ? የዴዚ እናት ትላንት ማታ ነው ያረፈችው። በኢየሱስ ስም ምንድን ነው የምታወሪው? እውነት? የት? አዲስ አበባ መታ ነበር። ስለማውቃት እኮ ነው፣ ቦታው ላይ ስለነበርኩ ነው የምነግርሽ። ኧረ በእግዚአብሔር አንቺ አትቀልጂ። በኢየሱስ ስም እንዴ! ቤተሰብ ላይ ስለሚችል ያልተጣራ ወሬ ቤተሰብ ሊሰማ ስለሚችል እዚህ ላይ መረዳት የለበትም። የልጆች እናት ነኝ እናቴ። ኖ ተዋሻለሽ አይደለም እያልን ያለ ነው። ፋሚሊ በእንደዚህ አይነት ሁኔታ መስማት የለበትም። ገባሽ? ዘመድ ይኖራቸዋል፣ ፋሚሊ ይኖራቸዋል ሰዎች እና የሰው ቤተሰብ እዚህ መጣ። እውነት ነው። አዲስ አበባ መታ ነበር። እዚህ ቤተሰቦቿ ጋር ያረፈችው እንትን አለ አይደለም? ምንድን ነው ይሄ? ከዚህ ከመድኃኒዓለም ገባ ብሎ በጌታ በኢየሱስ ስም ሆን ብለው ነው እንዴት የሚሉት ነገር ያልተባልኩት ነገር እዚህ መጥተሽ አዳሜ ትክክል ነሽ ቢሆንም ፈጣሪ በእንትንሽ ላይ ፈጣሪ ይማርሽ ብሎ እንትን ማለት ብቻ እንጂ ይሄ እኔ አላምንበትም። ይሄ እንግዲህ ደህና ሁኚ ናፈቅሽ ምናምን ፈልግ ትችላለች። ጆከር በቃ ካልፈለገች ማንም ሰው አይፈልግም። የስ ፕራይቬት ነገር በቃ ሀዘን እንደዚህ አይነት ነገር ደስ እርግዝናም አለ። ይሄን እያሰባችሁበት በቃ የእናንተ እህት ብትሆንስ ብቻዋን ናት እቺ ልጅ። ትላንት አይታችኋል። ዝም ብንልስ ዝምታን እንምረጥ። ያንን ሰው ልናጽናናው ባንችል እንኳን አትሊስት በዝምታችን እናግዘው። ደግሞ ሁሉ እኔ ከቤተሰብ ሌላኛው አንዱ አካል ቢሆንስ ምን ልትሉ ነው እናንተ? እንደዚህ ያላችሁ ሰዎች ሌላ አካል ሊሆን ይችላል። ጠብቁ። እናንተ የምታውቁት ያንን ፐርሰን ስለሆነ ብቻ ያ ፐርሰን ሊሆን ይችላል ብላችሁ አታስቡ። ብዙ እንትኖች አሉ፣ ቤተሰቦች አሉ። ቲክቶክ ላይ ያለ ማህበረሰብ በጣም የሀበሻ ቲክቶክ በጣም ተበላሽቷል። በዘፈኑም ለማቀነባበርም ማንም የትም አይሄድባችሁም። ታገሱ እስቲ። የሀዘን ዘፈን ብላችሁ ሰርች አድርጋችሁ ፈጣሪ ሁሌም ከጎኗ ይሁን እንጂ ልጅቷ ክፉ አትናገር፣ ከሰው አትድረስ። በቃ እርጉዝ ናት አይደል? አሁን የስንት ወር እርጉዝ ነኝ? የ5 ወር ነው 6 ወር ወይስ እርጉዝ ናት? አሁን ከባድ ነው። አትፖስቱ እስኪ አትፖስቱ። እንደ ሰው ሲሞት በፖስት ሰው ሲሰዳደብ መፖስት ደግሞ ጆከር ልንገር፣ በየሰው ቤት ይገቡና የሰውን አፍ እየለቀሙ ሪከርድ ያደረጉና እውነት ነው እንደዚህ ያሉ እንደዚህ በቃ ወሬ ማራዘን። በሰው ሀዘን ላይ እኔ እኮ እናንተ በተለይ ኧረ ተው። ውሸት ቢሆን አስበው እስኪ ይህች ልጅ እርጉዝ ናት አስበው። እውነትም ቢሆን ውሸትም ቢሆን እሷ ከፈለገች እኮ ትናገራለች። እንደዚህ ሆንኩኝ ብላ አይደለ? ሀበሻ መርዝ ነው። ጆሮ ከየትም ለቅሞ ያመጣል። ቲክታክ ላይ ያለ ማህበረሰብ መረጃ እንዳትንቂ። ያ ጆካዬ ግን አሁን ለምሳሌ እኔ ላይ እንዲደረግ ማልፈልገውን ነገር ለምን ሰው ላይ ያደርጋለሁ? ገባ? አሁን ደስ አይላቸውም እነሱ። እኔ 3-4 ቦታ አየሁ። እንግዲህ ደህና ሆኜ እንግዲህ ደህና አስመሳይ ቁጭ ብለሽ ጓደኛሽ ጋር እየገለፈች ጻፍ አድርጋችሁ ትፖስታላችሁ። ሀዘን ለቤተሰብ ትተርፋላችሁ። ባለጌ ናችሁ። እንግዲህ ደህና ሆኜ እኔ እኮ በእውነት ልጅ ራይት ባይዘዊ ልክ እንዳዘነ ሰው ልክ ሀበሩ ይቅለል ምናምን ተብሎ ኤዲት ይደረጋል። ከዛ ቫይራል ካልሆነ እኮ ፕራይቬት ያደርጉታል። ቫይራል ካልሆነ አይተውት። አይ ምንድነው ይሄ ማለት ምንድነው? እነሱ እዛ ሰላም ኑሮ ቤተሰብ ያያል። ቤተሰብ ሲያርፍ ሲያገድን ቲክታክ ላይ ያያል። በዛ ሰዓት ሀዘን ለቤተሰብ ነው የምትተርፉት። ከዛ ሰው ስሙት። ከዛ ሰው በቃ ከዋናው ከባለቤቱ እንስማ፣ ከቤተሰቡ እንስማ። እኔ አሁን አላምንም። እሷ ወጣ ምናምን ካልተናገረች በቃ አላምንም። ትምህርት ካለው እኔ እናገረዋለሁ። ማታ አው እውነት ነው ካለኝ ችግር የለም እናገራቸዋለሁ። አሞኛል ብሏል እሱ። በቃ ምግብ አሳ እየበላ ስለነበረ እሱ አሳሞት ይሆናል።